ለማርማ ተመልካቾቻችን ግንቦት 3 2018 ዓ.ም ላይ እንገኛለን። ዕለታዊ መረጃዎችና ዘገባዎችን ጀምጥቻለሁ። መረጃና ዘገባዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በምዕራብ ኢትዮጵያ ያለውን አጠቃላይ ሁኔታ በተመለከተ ከሳ በኋላም አዳዲስ መረጃዎች አሉ የሚለውን እንደዚሁ አዳዲስ መረጃዎችን ይዣለሁ። ከቤኒሻንጉል ክልል የተውጣጣ የጸጥታ ኃይል እንደዚሁ ወደ ኢትዮጵያና ሱዳን ድንበር እንዲንቀሳቀስ ትዕዛዝ ተሰጥቷል። ከመከላከያ ባሻገር በዚህ ቀጠና የሚገኘው እንደዚሁ የአርኤስኤፍ የሱዳን ፈጥኖ ደራሽ ኃይሎችና የሱዳን የነጻነት ንቅናቄ ሰሜን ተብሎ የሚጠራው ታጣቂ ቡድንም ወደ ብሉ ናይል ግዛት እንደዚሁ እንቅስቃሴ ያደረገ ነው። በዛ በኩል ደግሞ የሱዳን ከአራተኛ ክፍለ ጦር የሚባለው እንዲሁም ደግሞ በህወሓት ታጣቂዎች የአርሚ7 አባላት ወደ ኢትዮጵያ ድንበር እንደዚሁ እየተጠጉ መሆናቸውንና በዚህ ቀጠና ወሳኝ የምትባለውን አልካላይ ከተማን መቆጣጠራቸውን የሚገልጹ መረጃዎች ወጥተዋል። በምዕራብ ኢትዮጵያ ያለው አጠቃላይ ሁኔታ በተመለከተ ከሰዓት በኋላ ምን አዳዲስ መረጃዎች አሉ የሚለውን በዝርዝር አደርሳችኋለሁ። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ወደ ሰሜን ኢትዮጵያ እንሄዳለን። ወደ መቀሌ ቀጠና ያሉ አዳዲስ መረጃዎችን፣ ወታደራዊ ፖለቲካዊ ሽኩቻዎችን የተመለከቱ መረጃዎችን ይዣለሁ። በሌሎች አካባቢዎችም እንደዚሁ አማራ ክልል እየተደረገ ካለው ውጊያ ጋር በተያያዘም የዘወትር የግንባር መረጃዎችን ይዣለሁ። በተለይ በአምባሰል ቀጠናዎችና በደሴ ዙሪያ አዳዲስ መረጃዎችን በሰዓት ወደ እናንተ አደርሳለሁ። ወደ ላሳም የተለያዩ የሰሜን ወሎ የደቡብ ወሎ አካባቢዎች ያሉ መረጃዎችን በሰዓት ወደ እናንተ አደርሳለሁ። ከብሸለቆ ወታደራዊ ማሰልጠኛ ትምህርት ቤት እንደዚሁ የተሰማ መረጃ አለ። እሱንም ጨምሮ በቅደም ተከተል በሰዓት የተለያዩ መረጃዎች ወደ እናንተ ይደርሳሉ። አብራችሁ እንድትቆዩ በአክብሮት ጋብዛለሁ። ሀሳብ አስተያየት ቢኖራችሁ ጥቆማ ዜና@gmail.com ላይ ታደርሱ ትችላላችሁ። እያደረሳችሁ ስለሆነ በእጅጉ ነው የማመሰግነው። ከብዙ አካባቢዎች ከኑሮ ውድነት ጋር በተያያዘ እንደዚሁ በርካታ ቅሬታና ጥቆማዎችን አድርሳችኋል። ከምርጫ ቦርድ ጋር በተያያዘ እንደዚሁ በምርጫው ጋር በተያያዘ በርካታ ጥቆማዎችን አድርሳችኋል። አንዳንድ አካባቢ የምርጫ ቦርድ የአስመራጭ ተብለው የቀረቡት የብልጽግና ባለስልጣናት የብልጽግና አባላት ናቸው። ከዚህ ባለፈ ደግሞ አንዳንድ ቦታዎች ደግሞ የሚሊሻ አባላት የምርጫ አስፈጻሚ ሆነው ቀርበዋል የሚሉ ጥቆማዎችን አድርሳችሁኛል። አመሰግናለሁ። ያው እንግዲህ በትላንትናው ዕለት አንድ መረጃ አድርሻችሁ ነበረ። አሁን የምርጫ ኮረጆ ሞልተው የጨረሱ ሚሊሻዎች አሉ የሚል መረጃ አድርሻችሁ ነበር። ይህንን በተመለከተ ከብዙ አካባቢዎች ጥቆማዎችንና አስተያየቶችን አድርሳችኋል። አመሰግናለሁ። ተመልክቻቸዋለሁ። እንግዲህ ምርጫውን ለማደናቀፍ ነው ያለው እንቅስቃሴ ህወሓትና የሱዳን እንቅስቃሴ በሚል ግምገማ አድርጓል። የአማራ አድማ ብተና ዋና ዋና አዛዦች ከዚህ ጋር በተያያዘ የአማራ ክልል ሰላምና ደህንነት ቢሮ ኃላፊም የተናገሩት ጉዳይ አለ። ፋኖን በተመለከተና እስካሁን እየተደረገ ባለው ጦርነት ላይ አስተያየት ሰጥተዋል። በጦርነቱ መንግስት ሙሉ አቅሙን አልተጠቀመም፣ ሙሉ አቅማችን ብንጠቀም ኖሮ ከዚህ የበለጠ ፋኖ እናጠፋ ነበር የሚል አስተያየት ሰጥተዋል። ይህን በምልከታ ፕሮግራም እንመለከተዋለን። በዚህ ፕሮግራም አጭር ምልከታ በማቅረብ ወደ መረጃዎቹ እሄዳለሁ። አብራችሁ እንድትቆዩ ነው በአክብሮት የምጋብዘው። እንግዲህ የአማራ ክልል ሰላምና ደህንነት ቢሮ ኃላፊ በአማራ ክልል የተደረገውን ጦርነት በሙሉ ኃይላችን አልተጠቀምንም የሚል አስተያየት ሰጥተዋል። ማሳያና መሞገቻ አንዳንድ ነጥቦችን እናነሳለን። መከላከያ ሙሉ ኃይሉን ቢጠቀም ኖሮ ጽንፈኛ ራሳቸው በአጠራር ፋኖን ማለት ነው እናጸደው ነበረ፣ የፖለቲካና የህዝብ ተቀባይነት መዋቅሩ እንደዚሁ እናፈርሰው ነበር። አሁንም ሙሉ ኃይላችን ስላልተጠቀምን ነው የሚል አስተያየት ያለው ይዘት ነው የሰጡት። እስኪ በአማራ ክልል ያለውን ጦርነት በተመለከተ የስምሪትና የ3 ዓመት አጠቃላይ ሁኔታውን በተመለከተ መረጃዎችን ወደ እናንተ ላቅርብ። እንግዲህ ለምልከታ ሰውየው የተናገሩት እና መሬት ላይ ያለው እውነታ ምን ይመስላል የሚለውን አድማጭ ተመልካቾቻችን ለዚህ እንግዲህ የራሳቸውን መረጃዎች ወይም ደግሞ የሰዎቹ እየተናገሩ ያሉት ንግግር ወታደራዊ ፖለቲካ ወይስ ደግሞ ፕሮፓጋንዳ ከሚለው ጋር ነው የሚነጻጸር የሚለውን ለማሳየት ያክል እንግዲህ በአማራ ክልል ባለፈው 2015 ሐምሌ ላይ የተጀመረው ጦርነት ከዛ ቀደም ብሎ ሚያዝያ ላይ ሰኔ ላይ እንደዚሁ ነበሩ። በእርግጥ በዋናነት አስቸኳይ ጊዜ አዋጅ ከተጣለበት ጊዜ ጀምሮና እዚህ ደብረ ታቦር አካባቢ ከባድ ውጊያውን ተከትሎ ባህር ዳር ጎንደር ውጊያዎች ከተደረጉ በኋላ ነው አስቸኳይ ጊዜ አዋጅ ተጥሎ የጦርነት በይፋ እየተጀመረው። ከዚህ ጊዜ ጀምሮ እስካሁን ድረስ እንግዲህ ማስታወሻ ገጾች ላይ ባሉ መረጃዎች 416 ጊዜ የድሮና የአየር ድብደባዎች ተፈጽመዋል። ይሄ በሆነበት ሁኔታ ነው ሰውየው እንግዲህ ሙሉ አቅማችን አልተጠቀምንም የሚለው። ይሄ ደግሞ የሚያሳየው አየር ኃይል በውጊዜ ውጊያና በዚህ ዘመቻ ላይ በሙሉ ተሳትፎ እያደረገ እንደሆነ ነው። ይህን ያክል በኢትዮጵያ ታሪክ የአየር ድብደባ እንዲሁም ደግሞ በተለይ ዘመናዊ ሰው አልባ የውጊያ አውሮፕላኖች ወደ ስምሪት ከገቡ በኋላ በኢትዮጵያ ታሪክ ያክል ድሮን ድብደባ የተፈጸመበት አካባቢ የለም። በኢትዮጵያ ታሪክ ሰው አልባ አውሮፕላን ድሮኖች 2013 ከህወሓት ጋር በነበረው ጦርነት ላይ ነው ለመጀመሪያ ጊዜ አገልግሎት ላይ የዋሉት። ያምኑ ከህወሓት ጋር በተደረጉ የተለያዩ ዙሮች ጦርነት እንኳን ይህን ያክል ድሮን ጥቃት አልተፈጸመም። ስለዚህ አየር ኃይል በሙሉ መሳተፉን እናስታውሳለን። ባለፈው የካቲት 4 ደብረ ታቦር በነበረ ዘመቻ እንደምታስታውሱት በርካታ የድሮን ጥቃቶች በአንድ ቀን በመፈጸም ለዚሁ ሪከርድ ተመዝግቧል። ስለዚህ ይሄ በሆነበት ሁኔታ ነው በሙሉ ኃይላችን አልተጠቀምንም ያሉት። 416 ጊዜ የድሮንና የአየር ድብደባ ተፈጽሟል። አየር ኃይሉ በሙሉ ስምሪት ላይ ስለመሆኑ ያሳያል። ሩብ ሚሊዮን ሚሊሻ በዚህ ጦርነት እንደዚሁ እየተሳተፈ ይገኛል። ሩብ ሚሊዮን ሚሊሻ በምን ያህል የሰው ኃይል እንደሆነ እንግዲህ ይህንን መገመት አይከብድም። ይህን ያክል የአማራ ክልል ይህን ያክል ሚሊሻ አሰልፎ ነው እንደውም ቁጥሩ አንዳንድ ጊዜ ምርጥ ሚሊሻ ሰላም አስከባሪ በሚል ከፍ ሊል ይችላል። ከዚህ የግልና የመንግስት ሚሊሻ የግል ታጣቂና የመንግስት ታጣቂ በሚል ይህን ያክል ሚሊሻ ተሳትፎ እያደረገበት ነው የሚገኘው። ሌላው ከ68 ሺህ በላይ የአድማ ብተና አባላት በቀጥታ በዚህ ውጊያ አክቲቭ ወይም ደግሞ አፍላ ውጊያ እያደረጉ ወይም ደግሞ በግንባር ስምሪት ላይ ይገኛሉ፣ በግዳጅ ላይ ይገኛሉ። ክልሉ ያለውን እንግዲህ ሚሊሻና ልዩ ኃይል በዚህ ስምሪት አድርጓል። ከዚህ ባሻገር ቁጥሩ ያልታወቀ የፖሊስ ሰራዊት እንደዚሁ በዚህ ውጊያ እንዲሰማራ ተደርጓል። ከክልሉ ጸጥታ ኃይል ባለፈ የሀገሪቱ ለ3ኛ የሚሆነው የእግረኛ ሰራዊት በአማራ ክልል እንዲገባና በዚህ ዘመቻ በተለያየ ጊዜ እንዲሳተፍ ተደርጓል። በቁጥር ለማወቅ አስቸጋሪ ቢሆንም እንደዚሁ ደግሞ የባህር ኃይል ኮማንዶ የሚባለው በአማራ ክልል ጦርነት በሸዋ ቀጠና ስምሪት ማድረጉ ይታወቃል። በተለይ በሸዋሮቢት ዙሪያ በሚገኙ ተራራማ ቦታዎች ራሳን ጨምሮ እስከ አርማንያ ድረስ ባሉት አካባቢዎች የባህር ኃይል ኮማንዶ መሰማራቱ ይታወቃል። ሌላው እንደዚሁ በባህር ኃይል ኮማንዶ ባሻገር
የልዩ ኃይሎች ዘመቻ የሚባለው ልዩ ኮማንዶ፣ ሪፐብሊካን ጋርድ፣ አየር ወለድ ኮማንዶ ሁሉም ክፍለ ጦሮች በሚባል ደረጃ በሸዋ ቀጠና በአማራ ክልል እንዲገቡ ተደርገዋል። ዋና አዛዡ ጭምር ሹማ አብዴታ እዚህ ደብረ ብርሃን ጊዜያዊ ማዘዣ ጣቢያውን አድርጎ ዘመቻ እየመራ ይገኛል። እንግዲህ ለማሳያነት የምናነሳው በምን ያክል ደረጃ አቅማችን አልተጠቀምንም የሚለውን ንግግር ባዶ መሆኑን ለማሳየት ነው። ከዚህ ባሻገር ኢታማጆር ሹሙ ጀነራል አበባው ታደሰ የሚመራው እንግዲህ 4 ኮማንዶ ተቋቁሞ የኮማንድ ኃይል ያለማቋረጥ በቀንና በሌሊት ከአሁን በፊት ውጊያ መደረጉ ይታወቃል። አንዱ ማዘዣ ጣቢያውን እንደዚሁ ባህር ዳር አድርጎ የጎጃምና የደቡብ ጎንደር ቀጠናዎችን፣ አንዱ ኮማንድ ደግሞ ጎንደር ከተማ ተቀምጦ ጎንደር ከተማ፣ ምዕራብ ጎንደርን፣ ወልቃይትን እንዲሁም ደግሞ ሰሜን ጎንደርን ጨምሮ ይህንን ቀጠና እንዲሁም ደግሞ ሌላው ኮማንድ መቀመጫውን ደሴ አድርጎ ከዋግ ኽምራ፣ ሰሜን ወሎ፣ ደቡብ ወሎ እና አካባቢ ደሴ ከተማ ጨምሮ የምዕራብ ወሎ ወረዳዎችን የሚመራ ኮማንድ፣ ሌላው ኮማንድ ደብረ ብርሃን ተቀምጦ ኦሮሞ ብሔረሰብ ዞን ደብረ ብርሃንና ሰሜን ሸዋ አካባቢዎችን ይዞ ኮማንድ ተቋቁሞ ነው ዘመቻ እየተደረገ ያለው። እንግዲህ ከዚህ በላይ የትኛው ኃይል ሊመጣ ነው? ኃይላችን አልተጠቀምንም የሚለው ንግግር የሚለውን ለማሳየት ነው። እንግዲህ አሁን በሙሉ አቅማችን አልተጠቀምንም ማለት ነው የሚለውን በእነዚህ መረጃዎች ሞግተናል። ንግግሩ ፖለቲካዊ ወይስ ደግሞ ፕሮፓጋንዳና ወታደራዊ የሚለው እንግዲህ ፕሮፓጋንዳ መሆኑን ለማወቅ በአማራ ክልል በዚህ ጦርነት ምክንያት ምን ያክል ጉዳት እንደደረሰ እንግዲህ ለማወቅ 5 ሚሊዮን ተማሪዎች ለ3 ዓመታት ከትምህርት ገበታ ውጭ ነው የሚገኙት። ከዛ ውጭ በጦርነቱ ምክንያት የደረሰው ማህበራዊ፣ ኢኮኖሚያዊ እንዲሁም ደግሞ ሌሎች ቀውሶችን ሳይጨምር ጦርነቱ የኛ ያክል ጉዳት አድርሷል። ይህንን ጦርነት ግን በሙሉ አቅማችን አልተጠቀምንም ሲሉ ነው ለመግለጽ እየሞከሩት። በሌላ መረጃ ደብረ ብርሃን ከተማ ላይ የአድማ ብተና አዛዦች የአማራ ክልል ስብሰባ ማድረጋቸውን የመረጃ ምንጮች ገልጸዋል። በዚህ ስብሰባ ምርጫን እንዴት መጠበቅ አለብን ከሚለው ባሻገር በቀጣይ ሳምንት አዳዲስ ምልመላ ለማድረግ እንዲሁም ደግሞ የህወሓትን ወታደራዊ ዝግጅት የተመለከቱ ግምገማዎች ስለመነሳታቸው የመረጃ ምንጮች ገልጸዋል። ከነዚህ መረጃዎች ወደ ምዕራብ ኢትዮጵያ ወደሚወስደን መረጃ ለሄድ እንግዲህ በዚህ ሰዓት ከዋና ዋና መረጃዎች መካከል አንዱ ነው። በምዕራብ ኢትዮጵያ ቤንሻንጉል ክልል ዘመቻ አውጇል። ከክልሉ ወረዳዎች የተውጣጣ ሚሊሻና ልዩ ኃይል ወደ ቆሌ ተብሎ ለሚጠራው የአባይ ግድብ ወደሚገኝበት ቀጠና እንዲንቀሳቀስና እንዲዘምት ትዕዛዝ ተሰጥቷል። የክልሉ ወረዳዎች የተውጣጣ ኃይል ወደ ሸርቆሌ እየተንቀሳቀሰ እንደሆነ የመረጃ ምንጮች ገልጸዋል። ሸርቆሌ ወረዳ ገመድ ተብሎ በሚጠራ ቦታ በታጣቂዎችና በክልሉ ሚሊሻ መካከል በተደረገ ውጊያ ጉዳት ደርሷል። በሚሊሻዎች እንደዚሁ 5 ስለመሞታቸውና ስለመቁሰላቸው ሲገለጽ፣ በታጣቂ ኃይሎች በኩል ግን የደረሰው ጉዳት አልታወቀም። እነዚህ ታጣቂዎች ከሱዳን የአልቡርሃን ጦር ፓትሮል ዲሽቃን ጨምሮ ወታደራዊ መሳሪያዎችና የሎጂስቲክ ድጋፍ እየተደረገላቸው እንደሆነ መረጃዎች ገልጸዋል። በዚህ በኩል እንግዲህ ያለው ሁኔታ ይህ በእንዲህ እንዳለ ደግሞ የቤንሻንጉል ክልል በኢንቨስትመንት ስም በአካባቢውን በደንብ የሚያውቁ የህወሓት የቀድሞ ወታደሮች በዚህ አዲስ ግንባር እየፈጠሩ ነው የሚገኙት። ህወሓት አርሚ 7 እየተባለ የሚጠራውን ታጣቂ ኃይሉን ከሁመራ ትይዩ ካሉ አካባቢዎች ወደ ብሉ ናይል ግዛት ወደ ሱዳን ወይ ደግሞ ወደ ኢትዮጵያ ቤንሻንጉል ጉሙዝ ክልል ኮርሙክና ሸርቆሌ አካባቢዎች ማስጠጋቱን ነው መረጃዎቹ የሚገልጹት። ይህ እንግዲህ ከከሰላና አልፋሽካ ወደ ብሉ ናይል ቤንሻንጉል ግንባር መዛወሩን ተከትሎ በአካባቢው ከፍተኛ ውጥረት አለ። ውጊያም ቀጥሏል በሱዳን ጦርና በአርኤስኤፍ መካከል። አርኤስኤፍ ካምፕ አጎቤላ ተብሎ የሚጠራው ሱዳን ውስጥ ሳይሆን ኩምሩክ ኢትዮጵያ ውስጥ እንደሆነ እዚሁ ጠዋት መረጃውን የሰሙ የመረጃ ምንጮች የማስተካከያ ጥቆማ ሰጥተዋል። አጎቤላ ተብሎ የሚጠራው የአርኤስኤፍ ሌላው ካምፕ ሱዳን ውስጥ ሳይሆን የሚገኘው ኢትዮጵያ ውስጥ እንደሆነ ነው መረጃ ምንጮች እየገለጹት። ካሶሳ ዳቡስ እንዲሁም ደግሞ ከዳቡስ ወደ አጎቤላ ተብሎ ለሚጠራው አካባቢ ወታደራዊ ቴክኒካል ተሽከርካሪዎችን የጫኑ ሎቤዶች ዛሬ ወደ አጎቤላ ተንቀሳቅሰው መሐመድ ደጋሎ ጦር ማስረከባቸውን የመረጃ ምንጮች ገልጸዋል። እንግዲህ በዚህ ቀጠና የሱዳን ፈጥኖ ደራሽ ኃይል እና የሱዳን ነጻነት ንቅናቄ ሰሜን ኃይሎች የሚባሉት በኢትዮጵያ መንግስት እና በዩናይትድ አረብ ኤሚሬትስ መንግስት እየተደገፉ በዚህ ቀጠና በኩርሙክን ጨምሮ ብሉ ናይል ግዛት አንዳንድ ቦታዎችን ባለፈው ከሱዳን ጦር ነጥቀው ነበር። አሁን የሱዳን ጦር ደግሞ በቤንሻንጉል ታጣቂዎች በህወሓት ታጣቂዎች የአልቡርሃን ጦር እየተመራ እነዚህን አካባቢዎች መልሶ ለመያዝ ከፍተኛ ወታደራዊ ዝግጅት እያደረገ ነው የሚገኘው። ሸርቆሌ ገመድ ተብሎ የሚጠራው አካባቢ ታጣቂዎች የምርጫ ካርዶችን እንዲሁም ደግሞ የወረዳውን ንብረቶች ማቃጠላቸው ተገልጿል። የድሮን ጥቃት መፈጸሙን የሚገልጹ መረጃዎች ወጥተዋል። በምዕራብ ኢትዮጵያ ያለውን አጠቃላይ ወታደራዊ አስተላለፍ ግልጽ ለማድረግ እንግዲህ በኢትዮጵያ መንግስት በቀጥታ ከሚያደርገው እንቅስቃሴ ባሻገር በኢትዮጵያ መንግስት በኩል የሚደገፉት የሱዳን ፈጥኖ ደራሽ ኃይሎች በአረብ ኤሚሬትስ ጭምር የሚደገፉትና እንዲሁም ደግሞ የሱዳን ነጻነት ንቅናቄ የሚባሉት ታጣቂዎች በዚህ ቀጠና ይገኛሉ። ከዛ ባሻገር ከአልቡርሃን ጦር ባሻገር የህወሓት ታጣቂዎችና የቤንሻንጉል ታጣቂዎች በዚህ ቀጠና ይገኛሉ። በዚህ ቀጠና ያለው አጠቃላይ ወታደራዊ ውጥረትና እንቅስቃሴ ይህንን ነው የሚመስለው። በኢትዮጵያና በሱዳን በተለይ ብሉ ናይል ግዛትና ቤንሻንጉል ግዛት አዋሳኝ የሚገኙ 3 ወረዳዎች የአባይ ግድብን ጨምሮ በዚህ ቀጠና ውስጥ ነው የሚገኙት። ኩርሙክ፣ ሸርቆሌ ጨምሮ አባይ ግድብ ባለበት ቀጠና ይሄ ከፍተኛ ወታደራዊ ውጥረት መኖሩን ነው መረጃዎቹ የሚያሳዩት። ከዚህ ቀጠና በዩናይትድ አረብ ኤሚሬትስ የሚደገፉ ወታደራዊ ተሽከርካሪዎች ለአርኤስኤፍ በኢትዮጵያ መንግስት በኩል እያጓጓዘ አድርሷል። የኢትዮጵያ መንግስት ለአርኤስኤፍ ነጻ ቀጠናዎችን ሰጥቷል፣ ስልጠና ወታደራዊ ማሰልጠኛዎችን። በተመሳሳይ የሱዳን አልቡርሃን ደግሞ ለህወሓት ታጣቂዎች በተመሳሳይ ይህንን አድርጓል። እንግዲህ ጦርነቱ የእጅ አዙርና የቀጥታ ነው በምዕራብ ኢትዮጵያ ያለው። ከዚህ ጋር በሌላ መረጃ የዩናይትድ አረብ ኤሚሬትስ የድሮን ቴክኒሻኖች መሳሪያ ባለሙያዎች አሶሳ መግባታቸውን የሚገልጹ መረጃዎች ወጥተዋል። ዩናይትድ አረብ ኤሚሬትስ ቅጥረኛ ወታደሮችን ለአርኤስኤፍ ከመግዛት ባሻገር አሁን በኢትዮጵያ፣ በሊቢያ፣ በቻድ የድሮን እና የአየር ኃይል ተቆጣጣሪ ቴክኒሻኖችን ለአርኤስኤፍ ማሰማራት በቀጣይ መሐመድ ደጋሎን ጦር እየደገፈች እንደሆነ መረጃዎች ያሳያሉ። በሌላ መረጃ ደግሞ ከዩናይትድ አረብ ኤሚሬትስ ባሻገር ግብፅም ከአልቡርሃን ጎን በመሰለፍ ከ5000 በላይ ሰራዊት በተለያዩ ዘዴዎች በሰብአዊ እርዳታ እንዲሁም ደግሞ በስልጠናና በተዘዋዋሪ ድጋፍ በሚል ወደ ሱዳን ማሰማራቷን አሁን የወጡ መረጃዎች ያሳያሉ።
ግብጽ ካሰማራቸው ለድጋፍ ለስልጠና ከሚለው እግረኛ ሰራዊት ባሻገር ከግብጽ የተለያዩ አካባቢዎች የሚነሱ ድሮኖችም የአልቡርሃንን ጦርና የአልቡርሃን ወታደራዊ ይዞታዎች እየደበደቡ መሆናቸውን የወጡ መረጃዎች ያሳያሉ። ከነዚህ መካከል ዊንት አየር ኃይል በደቡብ ግብጽ በሰሜን ሱዳን የሚገኝ ብሬንስ ወታደራዊ ጣቢያ እንዲሁም ደግሞ አስዋን አየር ኃይል የሚገኙ የአየር ማዘዣ ጣቢያዎች የሚነሱ ድሮኖች የጀነራል መሐመድ ደጋሎን ጦር በዳርፉርና በአካባቢው ኒያላ አየር ማረፊያ ጨምሮ ድብደባ መፈጸማቸውን የሚገልጹ መረጃዎች ወጥተዋል። እንግዲህ ሱዳንም ውስጥ ባለው ሁኔታ ግብጽም ኢትዮጵያም በዚህ ልክ በቀጥታና በተዘዋዋሪ እየተሳተፉ መሆናቸውን ይህ መረጃ ያሳያል። በደቡብ ሱዳን በላይኛው አባይ አፐር ናይል ግዛት ጁት ወይም ደግሞ ፓጋክ ተብሎ በሚጠራው ቦታ የሚገኝ የግብጽ ወታደራዊ ጣቢያ በሚቀጥሉ 3 ሳምንታት ውስጥ እንዲዘጋ ደቡብ ሱዳን መወሰኗን ተከትሎ ግብጽ በዚህ ቀጠና ያላትን ወታደራዊ እንዲሁም ደግሞ ቀጠናው የበላይነት ላለማጣት በአብየ ግዛት በደቡብ ሱዳን ጎሳዎች ውስጥ ብጥብጥና ጦርነት ለማስነሳት እየተሯሯጠች መሆኑንም እንደዚሁ የሚገልጹ መረጃዎች ወጥተዋል። ይህ እንግዲህ ካለው አጠቃላይ ሁኔታ አንጻር ከኢትዮጵያ ከግብጽ ከአባይ ፖለቲካ አንጻር የሚታይ ጉዳይ ነው። ወደፊት የሚሆኑትን ነገሮች አብረን እናያለን። በዚህ በደቡብ ሱዳን የነበረው የግብጽ ጦር ወደ ጋምቤላ ቀጠና ህገወጥ የጦር መሳሪያዎች እንዲገቡ እንዲሁም ደግሞ ታጣቂዎች እንዲገቡና በቀጠናው ብጥብጥ እንዲፈጠር አስተዋጽኦ ሲያደርግ መቆየቱ ይታወቃል። ወደ ትግራይ የሚወስደን መረጃ ላስከትል። ከህወሓት በተቃራኒ የተሰለፉ የትግራይ የሰላም ኃይሎች የሚባሉ ታጣቂዎች ወታደራዊ ዝግጅታቸውን እያጠናከሩ እንደሆነ እየገለጹ ነው የሚገኙት። በፌዴራል መንግስቱ ጠንካራ ድጋፍ የሚደረግላቸው የትግራይ ሰላም ኃይሎች ወይም ደግሞ የሐራ መሬት የነጻ መሬት ታጣቂ ተብለው የሚጠሩ ታጣቂዎች በ3 ቀጠናዎች በተለያዩ ንዑስ ግንባሮች ወታደራዊ ዝግጅት እያደረጉ ነው የሚገኙት። እንግዲህ በእንዲህ እንዳለ በአፋር በኩል በ4 ንዑስ ግንባሮች፣ በዋግ ኽምራ በኩል በ2 ንዑስ ግንባሮች፣ በተከዜ በሰሜን ጎንደር ምስራቅ ጠለምት በኩል በ2 ንዑስ ግንባሮች እነዚህ የትግራይ የሰላም ኃይል የሚባሉ ታጣቂዎች እንቅስቃሴ እያደረጉና ወታደራዊ ዝግጅት እያደረጉ መሆናቸውን የሚገልጹ መረጃዎች ወጥተዋል። በራያ ቀጠና ራያ ዋጃ አቅራቢያ ቦታ ማርያም ተብሎ በሚጠራ ቦታ የህወሓት ታጣቂዎች ዛሬ ከማለዳ ጀምሮ በቡድን መሳሪያ እና በነፍስ ወከፍ መሳሪያ የታገዘ የውጊያ ልምምድ ሲያደርጉ እንደነበር የዓይን እማኞች ከቦታው ገልጸዋል። ከዚህ ከራያ ከቦታ ማርያም ባሻገር ሞሃ ለንጫ ተብሎ በሚጠራ ቦታም እንደዚሁ ለግማሽ ቀን የቆየ የዲሽቃ የብሬን ልምምድ የህወሓት ታጣቂዎች እያደረጉ ይገኛሉ። ያው እንግዲህ የህወሓት ዘመቻ ምክት በሚል ያለው ወታደራዊ እንቅስቃሴና የፖለቲካዊ ውሳኔ የሎጂስቲክ ማሰባሰብ በተመለከተ በጠዋት ጊዜ ከቀረበው መረጃ ላይ ልትከታተሉ ትችላላችሁ። ሰነድም ጭምር ተሰራጭቷል። ይህ በእንዲህ እንዳለ መቀሌ የቡድን ሽኩቻ እንደገና አይሏል ተብሏል። በቡድን ሽኩቻው በጀነራሎች እንዲሁም ደግሞ በፖለቲከኞች የሚደገፍ አንድ እንቅስቃሴ መኖሩን የሚገልጹ መረጃዎች ወጥተዋል። የቡድን ሽኩቻው እንግዲህ በተመረጡ በ5 ቀናት ውስጥ ደብረጽዮን ከወታደራዊና ከህወሓት ቁልፍ ሰዎች ውስጣዊ ሽኩቻ ገጥሞታል ነው የተባለው። በእነ ሞንጆሪኖ የሚመራውና በወታደራዊ ቡድኑ በኩል ድጋፍ ያለው ይህ እንቅስቃሴ ደብረጽዮን የክልሉ ፕሬዚዳንት እንዲሁም ደግሞ የህወሓት ሊቀመንበር መሆን የለበትም የሚል እንቅስቃሴና ተቃውሞ ነው እየተሰማ ያለው። ከወታደራዊ ቡድኑ ጀነራል ኃይለስላሴ ደብረጽዮን ጎን ሲሆኑ፣ ሌሎች ግን አዲስ ፊት ያስፈልጋል፣ አማኑኤል አሰፋ ሊቀመንበር መሆን አለበት የሚል እንደዚሁ እንቅስቃሴ እያደረጉ ነው የሚገኘው። ይሄ እንግዲህ ደብረጽዮን በህወሓት በኩል ያለውን ተቀባይነትና ከአሁን በፊት የገጠመውን ስትራቴጂክ አመራር ውድቀት ምክንያት አድርጎ የህወሓትን ተቀባይነት ያሳጣብናል በሚል ነው ይህ እንቅስቃሴ እየተደረገ ያለው ብሏል የመረጃ ምንጮች። ያም ሆኖ በምክር ቤት ተመርጧል የተባለውን ደብረጽዮንን በአጭር ጊዜ ከህወሓት ሊቀመንበርነት እንዲሁም ደግሞ ከትግራይ ክልል ፕሬዚዳንትነት ማንሳት ቀላል የማይሆን ጉዳይ እንደሆነ እንደዚሁ አስተያየት ሰጪዎቹ ገልጸዋል። ወደ ሌሎች መረጃዎች እሄዳለሁ። ወደ ሌሎች መረጃዎች ሲሄድ ታዋቂ ግለሰቦችና አርቲስቶችን እና የማስታወቂያ ባለሙያዎችን የተመለከተ መረጃ ነው። ባለፈው ወር በቁጥጥር ስር ውለው እስር ላይ የቆዩት የታዋቂ ግለሰቦች አርቲስቶችና የማስታወቂያ ባለሙያዎች ዛሬ በዋስትና እንዲለቀቁ ፍርድ ቤት መወሰኑን አዲስ አበባ የወጡ መረጃዎች ያሳያሉ። በዋስትና እንዲለቀቁ ከተወሰነላቸው ፌንቴክ የተባለ ኢንቨስትመንት በማጭበርበር ለበርካታ ኢትዮጵያውያን ተሽከርካሪዎችን በዝቅተኛ ዋጋ አቀርባለሁ በሚል ከ1.6 ቢሊዮን ብር በላይ አጭበርብሯል በሚል ነው ይህንን ማስታወቂያ መስራት ተሳትፏል የተባሉ የማስታወቂያ ባለሙያዎች አርቲስቶች በቁጥጥር ስር ውለዋል። ከነዚህ ጋር በተያያዘ እንግዲህ አርቲስት ሰራዊት ፍቅሬ፣ አርቲስት ሰለሞን ቦጋለ እንዲሁም ደግሞ አርቲስት ይገረም ደጀኔ፣ አርቲስት ዳንኤል ተገኝ ዛሬ ፍርድ ቤት ግማሽ ሚሊዮን ብር የዋስትና ገንዘብ አስይዘው ከስር እንዲለቀቁ ፍርድ ቤቱ ትዕዛዝ ሰጥቷል። ካሊድ ናስር፣ አብርሃም ግዛው እንደዚሁ በ400 ሺህ ብር ዋስትና እንዲወጡ ሲታዘዝ እነዚህ ሰዎች በዋስትና ቢለቀቁም ከሀገር እንዳይወጡና እንዳይንቀሳቀሱ ትዕዛዝ ተሰጥቷል ፍርድ ቤቱ። ሌላው መንሱር ጀማል ግን አቃቢ ሕግ ዋስትናውን በመከልከሉ ምክንያት ሌላ ተለዋጭ ቀጠሮ ተሰጥቶበታል ነው የተባለው። በነገራችን ላይ ይህንን ማጭበርበር ያደረገው ግለሰብ የህወሓት የቅርብ ሰው የነበረና ከአሁን በፊት ወደ ደቡብ አፍሪካ የዓለም ዋንጫ ሲዘጋጅ ኢትዮጵያን እንወስዳለሁ በሚል 38 ሚሊዮን ብር አጭበርብሮ በኢንተርፖል ተይዞ መጥቶ እንደገና ከወጣ በኋላ ነው ማጭበርበር ያደረገው። እስካሁን ድረስ እንግዲህ የት እንዳለ አልታወቀም። ብቻውን አላጭበረበረውም። እንግዲህ አምባሳደር ነዲና ሙፍቲን ጨምሮ የተለያዩ ባለስልጣናት ከለላ ሰጥተዋል በሚል ስማቸው እየተጠቀሰ ነው የሚገኘው። ምንም እንኳን እነሱ እያስተባበሉ ቢሆንም ወደ ሌሎች መረጃዎች ነው የሚሄደው። ወደ ሌሎች መረጃዎች ሲሄድ ወደ አማራ ክልል ወዳሉ መረጃዎች ይሄዳለሁ። በአማራ ክልል ፋኖ የሰራዊት ግንባታውን ቀጥሏል። በአድዋ ክፍለ ጦር 11ኛ ዙር የፋኖ ምልምል ሰልጣኞችን ማስመረቁን አስታውቋል። በምዕራብ ጎንደር ቀጠና ለወራት ስልጠና የወሰዱ ምልምል የፋኖ አባላት ስለመመረቃቸው የወጡ መረጃዎች ያሳያሉ። ከዚህ በፊት በ10 ዙሮች ስልጠናዎችን ያደረገው አድዋ ክፍለ ጦር በዚህ ሰዓት 11ኛ ዙር ሰልጣኞችን ማስመረቁን ከፋኖ የተገኙ መረጃዎች ያሳያሉ። ሌላው ከግዳጅና ከስምሪት ቀጠና የወጡ የሚሊሻ አባላትና የመከላከያ አባላት ወደ ፋኖ መቀላቀላቸው ተገልጿል። በጎጃም ቀጠናና በሸዋ ቀጠና ዛሬ የወጡ መረጃዎች እንደሚያሳዩት ብሬን የቡድን መሳሪያ ጭምር በመያዝ ወደ ፋኖ የመከላከያና የሚሊሻ አባላት ተቀላቅለዋል። ከዚህ ጋር በተያያዘ እንደዚሁ ብር ሸለቆ ተብሎ ከሚጠራው መሰረታዊ ወታደራዊ ማሰልጠኛ ትምህርት ቤት እንደዚሁ የወጡ ምልምል ወታደሮች ወደ ፋኖ ተቀላቅለዋል።
ከጦላይ ወታደራዊ ማሰልጠኛ ትምህርት ቤት ወደ ብር ሸለቆ መሰረታዊ ውትድርና ማሰልጠኛ ትምህርት ቤት የተዛወሩት እነዚህ ሰልጣኞች ጸረ ሽምቅ ስልጠና ለመውሰድና በአማራ ክልል ለሚደረገው ዘመቻ ጸረ ሽምቅ ወታደራዊ ስልጠና ለመውሰድ የነበረ ቢሆንም ዛሬ 8 የሚሆኑ ሰልጣኞች ከብር ሸለቆ ወታደራዊ ማሰልጠኛ በመውጣት በአካባቢው ወደሚገኙ የፋኖ አባላት መቀላቀላቸውን የወጡ መረጃዎች ያሳያሉ። ሌላው መረጃችን ወደ አምባሰል ተራሮች የሚወስደን ነው። በአምባሰል ተራሮች ለሶስተኛ ቀን የቀጠለ ዘመቻ ዛሬም ቀጥሏል። ዳቃ፣ አበት፣ ድብል ተብለው በሚጠሩ የአምባሰል ተራራማ አካባቢዎች በሞርተርና በድሽቃ የታገዘ የእግረኛ ዘመቻ እየተደረገ ነው። በዚህ ዘመቻ ዛሬ ባለው ውጊያ የደረሰው ጉዳት በዝርዝር አልታወቀም። ከውጫሌና ከመርሳ ወደ አምባሰል ተራሮች ወደ ተጠቀሱ አካባቢዎች ተጨማሪ እግረኛ እየተንቀሳቀሰ መሆኑን የወጡ መረጃዎች ያሳያሉ። ሌላው እንደዚህ ሰሜን ወሎ ወደ ላስታ ቀጠና የሚወስድ መረጃ ነው። በላስታ ቀጠና ኩልመስክ ተብሎ የሚጠራው ዙሪያ በትናንትናው ዕለት ግንቦት 2 ቀን ለሰዓታት የዘለቀ ውጊያ መደረጉ ታውቋል። በውጊያው የደረሰው ጉዳት በዝርዝር አልታወቀም። ዛሬ ከላሊበላና ከጋሸና ዳቦ ከተማ ተብሎ ወደሚጠራው አካባቢ ተጨማሪ በሁለት አቅጣጫ እግረኛና መካናይዝድ በተሽከርካሪ እየተንቀሳቀሰ መሆኑን የወጡ መረጃዎች ያሳያሉ። ወደ ሌላ መረጃችን ስንሄድ ወደ ደሴ ዙሪያ ነው። እዚሁ ወሎ አካባቢ የመረጃውን የሚያደርሳችሁ ደሴ ዙሪያ ጉጉፍቱ ተብሎ የሚጠራ አካባቢ በሚገኝ አንድ ጊዜያዊ ወታደራዊ ካምፕ ላይ የፋኖ አባላት በፈጸሙት የጥቃት የወታደሮች ጉዳት ደርሶባቸዋል። እንደዚሁ ደግሞ መሳሪያዎችን በፋኖች ገብተዋል። ልዩ ቦታው ቁልምቢ ተብሎ በሚጠራ ጊዜያዊ ካምፕ ላይ ፋኖ ፈጸመው ድንገተኛ ጥቃት ነው ጉዳት የደረሰው። ከደሴ ከተማ በስተምዕራብ በኩል በቅርብ ርቀት ላይ በሚገኘው ቦታ በተፈጸመው ጥቃት የነፍስ ወከፍ መሳሪያዎች በፋኖ እጅ ገብተዋል። እንደዚሁ ደግሞ በውል ያልታወቀ ወታደራዊ ጉዳት መድረሱን የመረጃ ምንጮች ገልጸዋል። ሌላው መረጃችን ወደ ቤንሻንጉል የሚወስደን ነው። በቤንሻንጉል ምዕራብ ኢትዮጵያ ያለውን አጠቃላይ ሁኔታ ተከትሎ የቤንሻንጉል የክልሉ የጸጥታ ባለስልጣናት፣ የመከላከያ አዛዦች እንዲሁም ደግሞ የክልሉ ፕሬዚዳንት የተገኙበት የጸጥታ አስቸኳይ ስብሰባ መደረጉ ታውቋል። እንግዲህ በዚህ ቀጠና ካለው ሁኔታ ጋር በተያያዘ ነው። ያው እንግዲህ ከሁሉም የቤንሻንጉል ወረዳዎች የተውጣጣ ኃይል ወደ ሸርቆሌና ወደ ኢትዮጵያና ሱዳን ድንበሮች እንዲንቀሳቀስ መታዘዙ ይታወቃል። ለሰዓት ከተለያዩ አካባቢዎች ማሰባሰብ ያስኳቸው መረጃዎች እነዚህ እንደመስሉ ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ